ቢሾፕ ማነው? ቢሾፕ ተሾመ ስለባረከኝ ያችን ምሳሌ ነኝ። ከዚያም በኋላ እሷ በዛ ውስጥ ምን እንደሆነ ታውቃላችሁ? እብድ ያለች ፓስተር ሆነች። አሁን ቸርች የምታንቀሳቀስ የእናቶች ኃላፊ ነች። ስትናገር ካፏ ውስጥ እሳት የሚወጣ ነው የሚመስለው። ምን ውስጥ የተወለደ ነው የጸጋ? በውጊያ ውስጥ የተወለደ ነው። በአንቺ ውጊያ ውስጥ የሚወለድ ነገር አለ። ያው የያቤጽ እናት ልጇን ማን ብላ ጠራችው? ስሙ ያቤጽ። በምን ወልጄዋለሁ አለ? በጭንቅ ወልጄዋለሁና ስሙ ያቤጽ ይሆናል። ያቤጽ ልክ ሲወለድ መባረክን ባርከኝ አገሬማስ ሃሌሉያ ሃሌሉያ። እግዚአብሔር በረከታችንን ድላችንን በጣም ብዙ በሕይወታችን ሊጠቀም የሚፈልጋቸውን ነገሮች ሁሉ ከውጊያችን ጋር አያይዞታል። ይህንን እወቁልኝ። ሃሌሉያ ክብር ለኢየሱስ ይሁን። አሁንም ሌላ ቃል ጋር ልውሰዳችሁና ጋር ዘፍጥረት ምዕራፍ 49 ሃሌሉያ ዘፍጥረት ምዕራፍ 49 ስለ ዮሴፍ የተነገረ ቃል በጣም 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 ስለሚባርከኝ እሱን ቃል አነብላችኋለሁ። እዛ ውስጥ ያለውንም ምስጢር አሁን በመናገርበት መንፈስ እንድታዩት። ዘፍጥረት 49 ቁጥር 22 ላይ እንዲህ ይላል። እግዚአብሔር ይመስገን። ምዕራፍ 49 ቁጥር 22 ዮሴፍ ትንሹ የፍሬ ዛፍ ነው። ሃሌሉያ በምንጭ አጠገብ የሚያፈራ የፍሬ ዛፍ። ሃሌሉያ ደስ ይላል አይደል? አረጎቹ በቅጥር ላይ ያድጋሉ ይልና አውሬ የተጠመደበትን ነገር ይናገራል። ደስ አላችሁ አይደል? የመጀመሪያው ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረጎቹ በቅጥር ላይ ያድጋሉ። አብሮት የተጠመደው ነገር ምንድን ነው? ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹ ክንድ በያዕቆብ አምላክ እጅ በረታ። ዮሴፍ አቤት የሚለኝ ዮሴፍ ትንሹ የፍሬ ዛፍ ነው። በወንዝ ዳር የሚያፈራ